ሰላም ውድ የምራን ቲዩብ ቻናል ቤተሰቦች በዛሬ ቪዲዮ ውስጥ ከኪሳችሁ ምንም አይነት ገንዘብ ሳታወጡ ቪዲዮ ጀነሬት የምታደርጉበትን ቪዲዮ የምታዘጋጁበትን አስገራሚ አፕሊኬሽን ይዤላችሁ መጥቻለሁ። በዚህ ቪዲዮ ውስጥ ይሄንን አፕሊኬሽን እንዴት እንደምትጠቀሙበት፣ እንዴት ቪዲዮ ጀነሬት እንደምታደርጉበት ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻ ተከታተሉ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ጀነሬት ከማድረጋችሁ በፊት ፎቶ ማዘጋጀት አለባችሁ። ፎቶ ለማዘጋጀት መጀመሪያ ወደ ዩቲዩብ አፕሊኬሽን ትገባላችሁ። ዩቲዩብ አፕሊኬሽንን በዚህ መልኩ ከከፈታችሁ በኋላ የሰርች ቦታዋን አንዴ ትነኩና AI ቪዲዮ ብላችሁ ሰርች ታደርጋላችሁ። እሱም እንደምትመለከቱት እንደዚህ አይነት ቪዲዮዎችን ያመጣላችኋል። እናንተም ከነዚህ ቪዲዮዎች ውስጥ የፈለጋችሁትን ቪዲዮ ትመርጣላችሁ። ለምሳሌ እኔ አሁን ለእናንተ ለማሳየት ይሄንን ቪዲዮ መርጫለሁ። እናንተም የምትፈልጉትን ቪዲዮ ከመረጣችሁ በኋላ እዚሁ ላይ ኦኬ ታደርጉትና ስክሪንሾት ታደርጉታላችሁ። ይሄንን ቪዲዮ ስክሪንሾት ካደረጋችሁ በኋላ ከዩቲዩብ አፕሊኬሽን ወደ ኋላ ትወጣላችሁ። ቀጥታ ወደ ቻት ጂፒቲ አፕሊኬሽን ትገባላችሁ። እንደምትመለከቱት የፕላስ ምልክት አለች። እሷን አንዴ ክሊክ ታደርጋላችሁ። ቀደም ከዩቲዩብ ስክሪንሾት ያደረጋችሁትን ፎቶ እዚህ ላይ አፕሎድ ታደርጋላችሁ። ስክሪንሾት ያደረጋችሁትን ፎቶ ለቻት ጂፒቲ አፕሎድ ካደረጋችሁ በኋላ ይሄ ፎቶ የተሰራበትን ስክሪፕት ትጠይቁታላችሁ። እሱም እንደምትመለከቱት በዚህ መልኩ ይሄ ፎቶ የተሰራበትን ስክሪፕት ይሰጣችኋል። እናንተም ይሄንን ስክሪፕት ኮፒ ታደርጋላችሁ። ይሄንን ስክሪፕት ኮፒ ካደረጋችሁ በኋላ ከላይ እንደምትመለከቱት ሁለት ሰረዛለች። እሷን አንዴ ክሊክ ታደርጋላችሁ። ከስር በሰማያዊ ከለር ቻት የምትለዋለች። እሷን አንዴ ትጫኑታላችሁ። አሁን እዚህ ጋር ኮፒ ያደረጋችሁትን ስክሪፕት አንዴ ጫን አድርጋችሁ ትይዙና ፔስት ታደርጋላችሁ። አሁን እንደምትመለከቱት ክሬቲንግ ኢሜጅ ብለዋል። ፎቶ እያዘጋጀላችሁ ነው። እናንተም ይሄንን ፎቶ ክሬት አድርጎ እስከሚጨርስ በትዕግስት ተጠብቁታላችሁ። እሱም እንደ ኔትወርካችሁ ፍጥነት በጥቂት ጊዜ ውስጥ ይሄንን የመሰለ ፎቶ ይሰጣችኋል። አሁን እዚህ ጋር ከስር እንደምትመለከቱት ሪፕላይ ቱ ቻት ጂፒቲ የምትለዋለች። እዛ ላይ ይሄንን ፎቶ ወደ ቪዲዮ የምትቀይሩበትን ስክሪፕት እንዲሰጣችሁ ትጠይቁታላችሁ። እሱም እንደምትመለከቱት ይሄንን ፎቶ ወደ ቪዲዮ የምትቀይሩበትን ስክሪፕት ይሰጣችኋል። እናንተም ይሄንን ስክሪፕት አንዴ ጫን አድርጋችሁ ትይዙና ኮፒ ታደርጉታላችሁ። ከቻት ጂፒቲ ወደ ኋላ ካወጣችሁ በኋላ ይህንን አፕሊኬሽን ትከፍታላችሁ። ይህንን አፕሊኬሽን በዚህ መልኩ ከከፈታችሁ በኋላ ከስር እንደምትመለከቱት የጋላሪ ምልክት አለች። እሷን አንዴ ክሊክ ታደርጋላችሁ። እሱም አፕሎድ ብሎ ያመጣላችኋል። እሷን አንዴ ትጫኑታላችሁ። ቀጥታ ወደ ስልካችሁ ጋላሪ ይወስዳችኋል። እንደምትመለከቱት አሁን ቅድም በቻት ጂፒቲ ክሬት ያደረግነው ፎቶ እዚህ ውስጥ አለ። እናንተም ቅድም በቻት ጂፒቲ ክሬት ያደረጋችሁትን ፎቶ እዚህ ላይ አፕሎድ ታደርጋላችሁ። ከቻት ጂፒቲ የተቀበላችሁትን ፎቶ እዚህ ላይ አፕሎድ ካደረጋችሁ በኋላ ዲስክራይብ ዘ ኮንተንት የምትለዋ ቦታ ላይ አንዴ ጫን አድርጋችሁ ትይዙና ይሄንን ፎቶ ወደ ቪዲዮ የምትቀይሩበትን ከቻት ጂፒቲ የተቀበላችሁትን ስክሪፕት እዚህ ላይ ፔስት ታደርጋላችሁ። ከላይ እዚህ ጋር ጎግል VO3 የምትለዋን ቦታ ነክታችሁ አንዳንድ ሴቲንጎችን ማስተካከል ትችላላችሁ። ለምሳሌ አሁን የቪዲዮ ርዝመት መጨመር መቀነስ ትችላላችሁ። አስፔክት ሬሽዮ ማስተካከል ትችላላችሁ። ለምታዘጋጁት ቪዲዮ ኳሊቲ መጨመር መቀነስ ትችላላችሁ። እዚህ ጋር ለራሳችሁ አይታችሁ ማስተካከል ትችላላችሁ። እነዚህ ነገሮች ካስተካከላችሁ በኋላ ከስር እንደምትመለከቱት ክሬት የምትለዋለች። እሷን አንዴ ክሊክ ታደርጋላችሁ። እሱም እንደምትመለከቱት ካንስል እና አግሪ ብሎ ያመጣላችኋል። እናንተም አግሪ የምትሏን ትነካላችሁ። አሁን እንደምትመለከቱት ጄኔሬቲንግ ብለዋል። የእናንተም ቪዲዮ ጄኔሬት እያደረገላችሁ ነው። እናንተም ቪዲዮ ጄኔሬት ሆኖ እስኪያልቅ ድረስ በትዕግስት ተጠብቁታላችሁ። እሱም እንደ ኔትወርካችሁ ፍጥነት ከ1 እስከ 100 ይቆጥርና ቪዲዮን ጄኔሬት አድርጎ ይሰጣችኋል ማለት ነው። አሁን እስኪ ክሬት ያደረግነውን ቪዲዮ ላሳያችሁ። እንግዲህ እንደምትመለከቱት ቪዲዮ ይሄንን ይመስላል። እናንተም በዚህ አፕሊኬሽን ተጠቅማችሁ ቪዲዮ ጄኔሬት እያደረጋችሁ ዩቲዩብ፣ ቲክቶክ እና ኢንስታግራም ላይ እየጫናችሁ ገንዘብ መስራት ትችላላችሁ ማለት ነው። አሁን ይህንን አፕሊኬሽን ከየት እንደምታገኙ ላሳያችሁ። መጀመሪያ ከዚህ አፕሊኬሽን ወደ ኋላ ትወጣላችሁ። የአይፎን ተጠቃሚ ከሆናችሁ ከአፕ ስቶር ታገኙታላችሁ። የአንድሮይድ ስልክ ተጠቃሚ ከሆናችሁ ደግሞ ወደ ፕሌይ ስቶር ትገባላችሁ። ፕሌይ ስቶርን በዚህ መልኩ ከከፈታችሁ በኋላ የሰርች ቦታዋን አንዴ ትነኩና ጄምቭ ብላችሁ ሰርች ታደርጋላችሁ። እሱም ይሄንን አፕሊኬሽን ያመጣላችኋል። እናንተም ኢንስቶል የምትሏን በመንካት አፕሊኬሽኑን ወደ ስልካችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። በዚህ ቪዲዮ ላይ ሐሳብ አስተያየትና ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ፣ መልስላችኋለሁ። እስካሁን ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቻናላችንን ሰብስክራይብ ስታደርጉ ደግሞ ከጎን ያለችዋን የደወል ምልክቷን መጫን እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ